ትሬደር ነኝ ብለህ የምታስብ ከሆነ ይህ ቪዲዮ ላንተ ነውና ትመለከተው ዘንድ ጋበዝኩ። ሚሊዮነር ትሬደሮች የማይዘነጉት አንድ አሰልቺ ሚስጥር፣ የትሬዲንግ ጆርናል ኒውሮ ሳይንስ። እስቲ ይህ ነገር አጋጥሟችሁ ያውቃል? ትሬድ ገብታችሁ ኪሳራ አጋጠማችሁ። ኪሳራው ያጋጠማችሁ ፕላናችሁን ጥሳችሁ ሎት ሳይዝ አብዝታችሁ ወይም ስቶፕ ሎስ አረቃችሁ። በዛን ሰዓት እጅግ በጣም ትናደዳላችሁ፣ ራሳችሁን ትረግማላችሁ። ከዚህ በኋላ ጭራሽ ማርኬት ውስጥ ገብቼ ስቶፕ ሎስ አላርቅም፣ ይህ የመጨረሻዬ ነው ብላችሁ ለራሳችሁ ቃል ትገባላችሁ። ነገር ግን ከሁለት ሳምንት በኋላ ልክ ያችኑ ተመሳሳይ ሴታፕ ማርኬቱ ያመጣላችኋል። ምን ትሆናላችሁ? ያ ሁሉ ቃል ኪዳናችሁ ይረሳችሁና ሎት ሳይዝ አብዝታችሁ እንደገና ትገባላችሁ፣ እንደገና ትከስራላችሁ። ለምንድነው ግን ራሴን ማስተካከል ያቃተኝ? ለምንድነው ትላንትና የተማርኩትን ስህተት ዛሬ መልሼ የምሰራው ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? እውነቱን እንነጋገር ከተባለ እናንተ መርሳታችሁ አይደለም፣ የገዛ አእምሯችሁ ስህተታችሁን ዲሊት እያደረገው እየደለተው። ዛሬ በዓለም ላይ ያሉ 1% ፕሮፌሽናል ትሬደሮች ብቻ የሚጠቀሙበትን እጅግ በጣም አሰልቺ የሆነ ነገር ግን አካውንትን ከሞት የሚያተርፈውን የትሬዲንግ ጆርናል ጥልቅ ኒውሮሳይንሳዊ ሚስጥር እንፈትሻለን። አእምሯችን እንዴት እንደሚያታልለንና በመጽሐፍ ወይም በጆርናሊንግ እንዴት አእምሯችንን ሀክ እንደምናደርገው አብረን እንማራለን። አብራችሁኝ ቆዩ። አእምሯችን ስህተታችንን ለምን ይደልቷል? ኮግኒቲቭ ዲዞናንስ ይባላል። ለምንድን ነው የትላንቱን ኪሳራ ራስተን ዛሬ ያንኑ ስህተት የምንደግመው? ይህንን ለመረዳት ወደ ስነልቦናው ሳይንስ ልንገባ እንገደዳለን። በስነልቦና ውስጥ ኮግኒቲቭ ዲዞናንስ የሚባል ጽንሰ ሀሳብ አለ። የሰው ልጅ አእምሮ ስለራሱ ጥሩ፣ ጎበዝ እና ስኬታማ ነኝ ብሎ ማሰብን ይወዳል። ነገር ግን የትሬዲንግ ፕላናችሁን ጥላችሁ ስትከስሩ ያደረጋችሁት የጅል ስህተት ከኔ ጎበዝ ነኝ ከሚለው የኢጎ ምስላችሁ ጋር ይጋጫል። ይህ ግጭት በአእምሯችሁ ውስጥ ከፍተኛ የሆነ የስነ ልቦና ህመም ወይም ሳይኮሎጂካል ስትረስ ይፈጥራል። አእምሯችሁ ይህንን ህመምም አይወደውም። ታዲያ ህመሙን ለማጥፋት ምን ያደርጋል? ያደረጋችሁትን ስህተት፣ ያጠፋችሁትን ገንዘብ እንዲሁም ደግሞ ያንን የህመም ስሜት ከማስታወሻ ክፍላችሁ ወይም ከሚሞሪያችሁ ይደብቀዋል ወይም ከና አካቴው ያጠፈዋል ወይም ሪፕሬሽን ይሉታል ይህንን ጉዳይ። ገበያው ስላጭበረበረን የከሰርኩት ብሎ የውሸት ታሪክ ይነግራችኋል። እናንተም ያንን ታስተጋቡታላችሁ። ለዚህ ነው ከሳምንት በኋላ ያው ማርኬት ሲመጣ አእምሯችሁ ያንን የኪሳራ ህመም ስላጠፋው እንደ አዲስ በጉጉት ገብታችሁ ያንኑ ስህተት የሚደግሙት። አእምሯችሁ ራሳችሁን ወይም ኢጓችሁን ለማዳን ሲል አካውንታችሁን ይገድለዋል ማለት ነው። ዶፓሚን እና የአሰልቺነት ወጥመድን እናንሳ። ሁሉም ትሬደር ጆርናል መጻፍና መመዝገብ ጠቃሚ ነው የሚለውን ያውቃል። ግን ለምንድን ነው 90% ትሬደሮች የማይጽፉት? ምክንያቱም ጆርናል መጻፍ ዶፓሚን አይሰጥም። ቻርት ላይ ተቀምጣችሁ ባይ ሴል ስትጫኑ አእምሯችሁ በዶፓሚን እና በአድሬናሊን ኬሚካሎች ይሞላል። ልክ እንደ ፊልም ወይም እንደ ጌም ያስደስታል። ነገር ግን ትሬዱ ካለቀ በኋላ ወረቀትና እስክሪብቶ አውጥታችሁ ወይም ኤክሴል ከፍታችሁ በዚህ ሰዓት ገባው፣ ይህንን ያህል ከሰርኩ፣ የገባው ደግሞ ፈርቼ ነው ብሎ መጻፍ እጅግ በጣም አሰልቺ ነው። ምንም አይነት የኬሚካል ሽልማት ወይም ኬሚካል ሪዋርድ የለውም። አእምሯችን ደግሞ አሰልቺ ነገሮችን ይጠላል። ነገር ግን ታላቁ ቢሊዮነር ትሬደር ፖል ቱዶር ጆንስ ምን ይላል? ትሬዲንግ እያስደሰተህ ከሆነ ገንዘብ እያጣህ ነው። እውነተኛ ትሬዲንግ ልክ እንደ ፋብሪካ ስራ እጅግ በጣም አሰልቺ ነው። አዎ፣ ስኬት ያለው በዶፓሚን ውስጥ ሳይሆን በዚያ አሰልቺ በሆነው የጆርናል መዝገብ ውስጥ መሆኑን ሁሌም አስታውስ። የመጽሐፍ ኒውሮሳይንስ ኒውሮሳይንስ ኦፍ አፌክት ሌብሊንግ። ታዲያ ጆርናል ስንጽፍ በአእምሯችን ውስጥ ምን ይፈጠራል? ለምንስ ይህን ያህል ኃይል አለው? በሳይንስ አፌክት ሌብሊንግ ወይም ስሜትን በቃላት መግለጽ የሚባል አስገራሚ ጥናት አለ። ሳይንቲስቶች አንድ ሰው በንዴት ወይም በፍርሃት ውስጥ ሲሆን አእምሮውን በኤምአርአይ ማሽን ሲያዩት አሜግዳላ ወይም የስሜት ማዕከሉ በእሳት ሲቃጠል ይታያል። ነገር ግን ያ ሰው ወረቀት አውጥቶ አሁን በጣም ተናድጃለሁ ብሎ ሲጽፍ ምን እንደሚፈጠር ታውቃላችሁ? በጣም በሚገርም ሁኔታ ልክ ቃላቶቹን ወረቀቱ ላይ ሲጽፍ አሜግዳላ ወይም የስሜት እሳቱ ወዲያውኑ ይጠፋና ፕሪፍሮንታል ኮርቴክሱ ወይም የሎጂክ እና የሂሳብ ክፍሉ ይበራል። ይህ ማለት አንድ ትሬድ ከስራችሁ ስትናደዱ ቻርቱን ዘግታችሁ ማርኬቱ መጥፎ ነው ከማለት ይልቅ ጆርናላችሁን ከፍታችሁ ይህንን ትሬድ የገባሁት ፎሞ ጥሎኝ ሊሄድ ነው በሚል ስሜት ነው እና ፕላኔን ጥሻለሁ ብላችሁ ስትጽፉ ያንን የንዴት ኬሚካል ገድላችሁታል ማለት ነው። በተጨማሪም መጻፍ ያንን ስህተት አእምሯችሁ ድሊት እንዳያደርገው ወይም እንዳይደብቀው በቋሚ ማስታወሻ ወይም ሎንግ ተርም ሜሞሪ ውስጥ ይቀርጽላችኋል። በሚቀጥለው ሳምንት ያ ሴታፕ ሲመጣ አእምሯችሁ ቆይ ይህንን ስህተት ባለፈው ሳምንት ጽፈነዋል፣ አደጋ አለው ብሎ ያስጠነቅቃችኋል ማለት ነው። ጆርናል ማለት የእናንተ የግል ፖሊስ የሚሆነው ለዚህ ነው። የሚሊዮነር ትሬደሮች የጆርናል ሚስጥር ምንድን ነው? እንግዲህ ጆርናል መጻፍ እንዴት ነው ያለበት? ጆርናል ማለት $10 አተረፍኩ $5 ከሰርኩ ብቻ ብሎ የሂሳብ ደብተር መያዝ አይደለም።
እሱ የኤምቲ4 ሂስትሪ እና የኤክስኤስ እና ኤችቲኤም ዋነኛ የዳታዎቻችን ያሳዩናል። ትክክለኛ ጆርናል 3 ነገሮችን መያዝ አለበት። የመጀመሪያው የስክሪንሻት ማስረጃ ወይም ቪዥዋል ኤቪደንስ ነው። ወደ ትሬድ ከመግባታችሁ በፊት እንዲሁም ትሬዱ ካለቀ በኋላ የቻርቱን ስክሪንሻት ወስዳችሁ ጆርናላችሁ ላይ አስቀምጡ። ይህ አይምሯችሁን ያሰበውንና ማርኬቱ ያደረገውን እውነታ ፊት ለፊት እንድታዩት ያደርጋል። አይምሯችሁ ራሱን እንዳያታል ወይም ቅድም ያነሳነውን ኮግኒቲቭ ዲዞናንስ ያልነውን ጉዳይ ይከላከልልናል። ሁለተኛው የቴክኒካል ትንታኔ ወይም ሎጂክ ነው። ለምን ገባን? ማርኬቱ እንዲህ ስላደረገ እንደዚህ በሚል ምክንያት ገብቻለሁ ወጥቻለሁ ብላችሁ ቴክኒካዊ ምክንያታችሁን ጻፉ። ይህ ፕላናችሁን እያከበራችሁ መሆኑን ለመለካት ይጠቅማችኋል። ሶስተኛው የውስጥ ስሜት ወይም ኢሞሽን። ይህ 99% ትሬደር የማይጽፈው ነው። ትሬድ ስትገቡ ምን ተሰማችሁ? ፈራችሁ? ጓጓችሁ? ፎሞ ውስጥ ነበራችሁ? በቀል ላይ ነበራችሁ? ንዴት ላይ ነበራችሁ? ትሬዱ ሲያልቅስ ምን ተሰማችሁ? ይህንን መጻፋችሁ የእናንተ ትልቁ ኪሳራ የሚመጣው ከትሬዲንግ ስትራቴጂው ሳይሆን ከየትኛው ስሜት ወይም ከፍርሃት፣ ከስግብግብነት፣ ከሪቬንጅ፣ ከኦቨር ትሬድ እንደሆነ ግልጽ አድርጎ ያሳያችኋል። ስህተቱን ካወቃችሁት መድኃኒቱ እጅግ በጣም ቀላል ይሆንላችኋል ማለት ነው። ወዳጆቼ እንደ ማጠቃለያ አንድ ትልቅ እውነት ልንገራችሁ። በትሬዲንግ ላይ የምታጠፉት እያንዳንዱ ዶላርና ኪሳራ የዩኒቨርሲቲ የትምህርት ክፍያ ወይም ቲዩሽን ፊ ነው። ነገር ግን ዩኒቨርሲቲ ከፍላችሁ ትምህርቱን ወይም ሌሰኑን ጆርናል ላይ ካልጻፋችሁት ክፍያውን በከንቱ አባከናችሁት ማለት ነው። ጆርናል የሌለው ትሬደር መሪ የሌለው መርከብ ነው። ጆርናል መጻፍ አሰልቺ ነው። 5 ደቂቃ ይወስዳል፣ 10፣ 15፣ 20 ደቂቃ ሊወስድ ይችላል። ነገር ግን እነዚህ አጭር ደቂቃዎች ወይም በዚህ አጭር ደቂቃ ውስጥ የምናደርገው አሰልቺ ስራ ለ5 ዓመታት አካውንታችሁን ከማጥፋትና ከመንከራተት ታድናላችሁ። ይህ ቪዲዮ ልክ መስታወት ሆኖ የተደበቀውን ስህተታችሁን ካሳያችሁ ቪዲዮን ላይክ በማድረግ አጋርነታችሁን አሳዩን። ለቻናላችን አዲስ የሆናችሁ ሰብስክራይብ እና ፎሎ ማድረጋችሁንም እንዳትረሱ። እስቲ በአቀኝነት ንገሩኝ፣ እስካሁን ስንቶቻችሁ ናችሁ የትሬዲንግ ጆርናል ጽሁፍ ጽፋችሁ የምታውቁት? ወይስ አሰልቺ ስለሆነ ትታችሁታል? ኮሜንት ላይ እውነቱን ጻፉ። በነፃነት እንወያይ። በሚቀጥለው ቪዲዮ ሌላ አዲስ የትሬዲንግ ሳይኮሎጂ ሚስጥር ይዤላችሁ እመጣለሁ። እስከዚያው ኪሳራችሁን ወደ ትምህርት ቀይራችሁ ጠብቁኝ ለማለት ወደድኩ። በያላችሁበት ሰላማችሁ ይብዛ። ሰላም።